አዲስ አበባ የማን ናት? ፊንፊኔን ከን ኤኙቲ? አዲስ አበባ የኔ ነች ማለት እጅግ በጣም ጥሩ ነው። አዲስ አበባ የምታፈራው ፍሩት አላት። ያንን ፍሩት አዲስ አበባ የኔ ስለሆነች የምበላው እኔ ነኝ ማለት ነው። ሌላ አካል ሲመጣ ተይዟል፣ ዞር ዞር በልና ሌላ ፈልግ እንድለው መብት ይሰጠኛል ማለት ነው። የአንድ ሀገር ዋና ከተማ ውስጥ መኖር ከሚሰጡ ፍሩቶች መካከል አንዱ ኢኮኖሚክ ፍሩት ነው። የተሻለ ኢንፍራስትራክቸር፣ ውሃ፣ መብራት፣ መንገድ፣ የተሻለ ትራንስፖርት፣ የተሻለ መኖሪያ ቤትና መኖሪያ አካባቢ፣ የተሻለ ሕክምና፣ የተሻለ ትምህርት ወዘተረፈ። አንተ አዲስ አበባ ከሰጠች ፍሩቶች ውስጥ የትኛውን አጣጥመሃል? እነዚህ ነገሮች አጣጥመህ ነው አዲስ አበባ የኔ ነች የምትለው? አንተ ወደ ስራ ስትሄድ የመጨረሻውን የታክሲ ሰልፍ የተሰለፍክ ወጣት አዲስ አበባ የማን ናት? አንቺ በቤት ኪራይ ናላሽ የሚዞር የአዲስ አበባ ነዋሪ አዲስ አበባ ግን የማን ናት? የትምህርት ቤት ክፍያ መክፈል ያቃታችሁ ወላጆች አዲስ አበባ የማን ትመስላችኋለች? ኩላሊትህ እንዲቀየር ተነግሮህ በገንዘብ እጦት ምክንያት በበሽታ የምትሰቃይ አባት አዲስ አበባ ግን የማን ናት? ይሄንን መልሱልኝ። እንግዲህ አዲስ አበባ 130 ምናምን ዓመት የኢትዮጵያ ዋና ከተማ ሆና አገልግላለች። 33 ዓመታት ደግሞ የኦሮሚያ መቀመጫ ሆና አገልግላለች። የኦሮሚያ ክልል ዋና ከተማ ነችና የኦሮሞ ነች ማለት ነው። የየትኛው ኦሮሞ? አርሲ ውስጥ በአንድ አህያና በአንድ በሬ የሚያርሰው አባቴ ወይንስ እኔ አዲስ አበባ ገብቼ በቤት ኪራይና በትራንስፖርት እጦት ናላ የሚዞረው የየትኛው ኦሮሞ ነች? አዲስ አበባ የአማራ ነች? የትግሬ ነች? የየትኛው ብሔር ነች አዲስ አበባ? አዲስ አበባ ፍሬዋን የቀመሱ ሰዎች ነች። ነገም ከነጎዲያም የነሱ ሆና ትቀጥላለች እንጂ አዲስ አበባ የኔ ነች በማለት ያንተ አትሆንም። ፍሬዋን መቅመስ ያስፈልጋል። ትሩፋቷን መቋደስ ያስፈልጋል። ስለዚህ ስራ፣ የሰው አትመኝ፣ ሀገርህን አትስረቅ። በደምህ በላብህ ስራና አዲስ አበባን ያንተ አድርጋት። ከትሩፋቷም ተቋደስ። ነጋ ጠባ ተነስተህ እንደ ጋጋኖ ፊንፊኔን ኬኛ አዲስ አበባ የኔ ነች ብትል አዲስ አበባ ፍሬዋን ከቀመሱ ሰዎች ጋር ወሽማለችና ያንተ አትሆንም። ለመጨረሻ ጊዜ ነው የምነግርህ፣ ያንተ አትሆንም። የኔ ነች ስለተባለ ያንተ አትሆንም። ስለዚህ ይሄ ነው፣ ፍሬዋን ለቀመሱ ብቻ የነሱ ሆና ትቀጥላለች እልሃለሁ። ሌላኛው ሰሞኑ ሊተደረገ ያለ ምክክር ነው። እኛ ኢትዮጵያውያን እንደ ድል ሆኖ ብዙ የማንግባባባቸው ነገሮች አሉ። በተለይ ይሄ የ1964 ትውልዶች ያወረሰን የደም ውርስ ብዙ እንዳንግባባ አድርጎናል። ይህን አለመግባባታችን ለመፍታት በጥይት ተሟከርን፣ ብዙ ደም ተፋሰስን፣ አልተቻለም። ስለዚህ በመመካከር ደግሞ እንሞክረው እስቲ፣ መፍትሄ ካመጣ ማለት ነው። ጫካም ያሉት ኑ፣ የተለያየ ጥያቄ ያላችሁም ሰዎች ኑ፣ ቁጭ ብለን እንነጋገር ማለት የተቀደሰ ሐሳብ ነው። ምክክር ኮሚሽኑም የተቋቋመበት ዋና ዓላማ ማንኛቸውም አካል ያለውን ሐሳብ ይዞ ይምጣ። ኢትዮጵያ የምትባለው ሀገር ስሟ ይቀየር ያለም ሁሉ ሰው ነበር እኮ አይደል? ይምጣ፣ መብቱ ነው። ቁጭ ብለን እንነጋገርበት። የተግባባንባቸውን ነገሮች ለፓርላማ እናቀርበው። ካጸደቀ ያጽድቀው፣ ካላጸደቀ ይቀራል ማለት ነው። ስለዚህ አዲስ አበባ የኔ ነች፣ ምክክር አያስፈልግም ከምትሉ ቁጭ ብላችሁ ነገያችንን ብናስብ፣ ራሳችንን በኢኮኖሚ ብናደረጅ የተሻለ አዲስ አበባ ትኖረናለች፣ የራሳችን የሆነች እንጂ እንደ ጋጋኖ ቀን ከሌሊት አዲስ አበባ የኔ ነች በማለት የኛ የምትሆን አይመስለኝም።